ጤና ይስጥልኝ። ካርሎ አንቸሎቲ የብራዚል ብሔራዊ ቡድን አሰልጣኝ መሆናቸውን እንግዲህ ሰምተናል። ከዚህ ጋር በተያያዘ አንቸሎቲ አሁን ወደ ብራዚል ብሔራዊ ቡድን የመጣበት ጊዜ ትክክለኛው ሰዓት ነው ወይ የሚል ጥያቄ አንስቼ በዚህ ጉዳይ ላይ አንዳንድ ሀሳቦችን ለማንሳት እሞክራለሁ። እኔ በኩሌ ምናልባት ለዚህ አሁን ላለው የብራዚል ትውልድ ሜይ ቢ አንቸሎቲ ጊዜው ትክክል ላይሆን ይችላል ብዬ አስባለሁ። አንቸሎቲ እኔ በግሌ የብራዚል ነፍስ ያለው አውሮፓዊ አሰልጣኝ አድርጌ ነው የምወስደው ማለት ነው። እግር ኳስ ላይ አንድ እኔ መወዳት እንደ ጥቅስ ነገር አለች፣ አሁን በስክሪኑ ላይ የምትመለከቱት ማለት ነው። በእግር ኳስ ማኔጅመንት በተለይ አሁን ባለንበት እግር ኳስ ላይ እያንዳንዱ እንቅስቃሴ በአሰልጣኞች ማኔጅ ለማድረግ ይሞከራል፣ ማይክሮ ማኔጅ ለማድረግ ይሞከራል። ኦልሬዲ እያንዳንዱ እንቅስቃሴዎች እያንዳንዱ ፓተርኖች ቀድመው ዲፋይን የተደረጉ ናቸው። በዛ ፓተርን ውስጥ በተወሰነ ስፔስ ላይ ተጫዋቾች እንዲንቀሳቀሱ ነው ለማድረግ የሚሞክረው ማለት ነው። ስለዚህ ዋናው የእግር ኳስ ዋና ተዋናዮች ኳስ ተጫዋቾቹ ሆነው ሳለ ነገር ግን የእነሱን እንቅስቃሴ በአሰልጣኞች በአብዛኛው እንግዲህ ይሄ ሲስተም ድሪቨን በሆነው አፕሮች ማለት ነው እየተገደበ ይገኛል። እያንዳንዱ እንቅስቃሴ ሞር ሮቦቲክ አይነት እየመሰለ ይገኛል። እያንዳንዱን ቅጽበት እያንዳንዱን ኢንሲደንት ለመቆጣጠር ይሞከራል ማለት ነው። ከዛ አንጻር እኔ ቺን አሁን የምታዩትን ጥቅስ ኦፍን ኢን ፉትቦል ማኔጅመንት ዱዊንግ ለስ ኢዝ ኢን ፋክት ዱዊንግ ሞር፣ በእግር ኳስ አሰልጣኝነት ጥቂት ነገር ማድረግ ብዙ እንደማድረግ ነው። and the best way to manage is by not really managing at all። ይሄ ደግሞ በምርጥ በሆነ ሁኔታ ማሰልጠን ማለት ምናልባት ከጭራሹ ባለማሰልጠን ነው አይነት ትርጉም ያለው ጥቅስ ነው። ይሄ ማለት ብዙውን ኳሱ ላይ ያለውን ነገር ብዙውን ነገር ለተጫዋቾች መፍቀድ ማለት ነው። እያንዳንዱን እንቅስቃሴ ኮንትሮል ለማድረግ ከመሞከር ይልቅ ነገሮችን ተጫዋቾች በራሳቸው እንዲያደርጉ መፍቀድን የሚገልጽ ነው እና ለዚህኛዋ ጥቅስ ደግሞ በጣም ተስማሚ የሆነው አሰልጣኝ ብዬ ማስበው ካርሎ አንቸሎቲ ነው ማለት ነው። ምክንያቱም ካርሎ አንቸሎቲ ኦፍኮርስ አሰልጣኝነቱን ሲጀምር የበለጠ ዶግማቲክ የሆነ አይነት አሰልጣኝ ነበረ። በኋላ ላይ ነው እንግዲህ በሬጂና ነው አሰልጣኝነት የጀመረው። ሬጂናን ከሴሪቢ ወደ ሴሪያ አሳለፈ። ከዛ በኋላ በፓርማም እያለ ከሮበርቶ ባጂዮ ጋር በተገናኘው ኢንሲደንት ሲጠቀስ ብዙ ጊዜም ሰምተናል። ባጂዮ እንግዲህ ደንበኛ 10 ቁጥር ተጫዋች ነው። ነገር ግን በጊዜው አንቸሎቲ የሚመርጠው ፎርሜሽን የነበረው 4-4-2 ነው። እንግዲህ በአሰልጣኝነቱን ሲጀምር በአሲስታንትነት የአሪጎ ሳኪ አሲስታንት ሆኖ ለጣሊያን ብሔራዊ ቡድን በ94 የዓለም ዋንጫ አሜሪካ ላይ በተዘጋጀው የዓለም ዋንጫ ሄዶ ነበረ። እንደምናውቀው ደግሞ አሪጎ ሳኪ ደንበኛ የ4-4-2 አሰልጣኝ ነው። ደንበኛ የሲስተም አሰልጣኝ ነው። በሲስተም አሰልጣኝ ስር ተጫውቷልም። ኤሲ ሚላን እያለ 6 ቁጥር ሆኖ ጥልቅ አማካኝ ሆኖ ቢጫወት ነበር። አደሴም ታይም አሰልጣኝ ሲሆን ደግሞ በአሪጎ ሳኪ ስር ነው እንግዲህ አንቸሎቲ የሰራው። ስለዚህ ይሄ ተጽዕኖ ስለነበረበት ወደ አሰልጣኝነቱም ሲገባ ሞር ዶግማቲክ ነበር። በዛ ምክንያት እንግዲህ ሮበርቶ ባጂዮን ለፓርማ ይሄ 10 ቁጥር ቦታ ወይ ጣሊያኖቹ ትሬኳርቲስታ የሚሉትን ቦታ የለውም ብሎ በማሰቡ ምክንያት ያው ባጂዮ ለእርሱ ሳይጫወት ቀርቷል ማለት ነው። ግን በጊዜ ሂደት ሞር አንቸሎቲ ፕሌየርስ ኦሪየንቴድ የሆነ አሰልጣኝ ሆኖ ነው እንግዲህ የራሱን ያገኘ ሞር አዳፕት የሚያደርግ አይነት አሰልጣኝ ሆኖ የቀረበው ማለት ነው። ስለዚህ በተቻለ አቅም ነፃነትን የሚፈቅድ በሜዳ ላይ ማለት ነው ተጫዋቾች ራሳቸውን እንዲገልጹ እድል የሚሰጥ አይነት አሰልጣኝ ነው ማለት ነው። የበለጠ ተጫዋቾች ኢምፕሮቫይዝ እንዲያደርጉ ይህን ሁሉ እድል የሚሰጥ አሰልጣኝ ነው። ይሄ ደግሞ ለብራዚል እግር ኳስ ጋር በብዙ መልኩ የሚሄድ ነው ማለት ነው። የብራዚል እግር ኳስም የበለጠ ነፃነትን የሚፈቅድ ተጫዋቾች ኢምፕሮቫይዝ እንዲያደርጉ የሚፈቅድ ፍሌር ያለው አይነት አጫዋት ነው እንጂ በብዙ መልኩ ማለት ነው የሚገለጸው። ከዛ አንጻር እንዲሁ ከላይ ስንወስደው አንቸሎቲ ለብራዚል በጣም ተስማሚው አሰልጣኝ ነው ብለን ልንወስድ እንችላለን። ነገር ግን ጊዜው አሁን ነበር ወይ ነው። ምናልባት እኔ በ2006 የነበረው የዓለም ዋንጫ ላይ የነበረውን ብራዚል ብሔራዊ ቡድን ከማንም አሰልጣኝ በተሻለ ሁኔታ ያን ቡድን አንቸሎቲ ቢይዘው ብዬ አስባለሁ። ያ ቡድን ማለት 2006 የዓለም ዋንጫ ማለት ኮከብ ተጫዋቾች አስደናቂ የሆነ የብራዚል ትውልድን የያዘ ስብስብ ነው። እንግዲህ በፈረንሳይ ነው እንግዲህ በቲየሪ ሄንሪ ጎል ተሸንፎ 1-0 ተሸንፎ ቡድኑ የወደቀው ማለት ነው። በዛ
ዚነዲን ዚዳን አስደናቂ ፐርፎርማንስ ባሳየበት ጨዋታ ማለት ነው። እዛ ቡድን ውስጥ እንግዲህ ሮናልዶ ናዛሪዮ አለ፣ ሮናልዲኒዮ አለ፣ ካካ አለ፣ አድሪያኖ አለ፣ ካፉ አለ፣ ሮቤርቶ ካርሎስ አለ። እንግዲህ ምናልባት በእኛ እድሜ ያየናቸው አስደናቂ የሆኑ ተጫዋቾች ሁሉ ያሉበት ስብስብ ነው እና ያ ቡድን እንግዲህ የ1994 የዓለም ዋንጫ ብራዚል ሲያሸንፍ አሰልጣኝ የነበረው ካርሎስ አልቤርቶ ፓሬራ ነበረ ይዞት የሄደው ማለት ነው ለ6 ላይ። ያ ቡድን በጣም ለአንቸሎቲ በጣም በልክ የተሰፋ አይነት ቡድን ነው ብዬ አስባለሁ። ኢንዲቪጁዋልስ አሉ ራሳቸውን በደንብ እንዲገልጹ እድል ከተሰጣቸው አስደናቂ ስራ ሊሰሩ የሚችሉ አይነት ስብስብ ያለበት ቡድን ነው። አሁን ግን የብራዚል እግር ኳስ በብዙ መልኩ ተቀይሯል። እንደዚህ ኢንዲቪጁዋሊስት ሞር የፍሌር ተጫዋቾች ኢምፕሮቫይዝ የሚያደርጉ በማንኛውም ጠባብ ስፔስ የሆነ ተአምር ሊፈጥሩ የሚችሉ አይነት ተጫዋቾች አይደለም ስብስብ ውስጥ የሚገኙት። የበለጠ አውሮፓዊ የሚመስሉ ተጫዋቾች ነው ስብስብ ውስጥ ያሉት። ስለዚህ የበለጠ ነፃነት ከመስጠት ይልቅ በሆነ ስትራክቸር ውስጥ ኦፕሬት እንዲያደርጉ የሚፈልጉ አይነት ተጫዋቾች ነው ያሉት። ስለዚህ ከዚህ አንጻር ነው አንቸሎቲ ሞር አሁን ላይ ለብራዚል ብሔራዊ ቡድን ከመምጣት ይልቅ ከዚህ ቀደም የነበረው ወይም ምናልባት ደግሞ ወደፊት ትውልዱ በፊት ያየናቸውን አይነት ኢንዲቪጁዋልስ ተጫዋቾች ፍሌር ያላቸው በግላቸው ጨዋታ ሊወስኑ የሚችሉ አይነት ተጫዋቾችን ወደ ስብስቡ ሲመጣ ሜይ ቢ አንቸሎቲ ለዚህ አይነት ቡድን ሊሆን ይችላል ብዬ ማስበው ማለት ነው። ነገር ግን ወደዛ እመጣለሁ። ወደዛ ከመምጣቴ በፊት ግን ያው ስለ ብራዚል እግር ኳስ ስናወራ በአጠቃላይ ስለ ብራዚሊያን ፉትቦል ስናወራ ጆጋ ቦኒቶ ተብሎ ነው እንግዲህ የሚገለጸው ማለት ነው። ቢዩቲፉል ጌም ተብሎ ይሄ ማለት የተለያዩ ትሪኮችን፣ የተለያዩ ፌንቶችን፣ ፍሌሮችን፣ ኤላስቲኮ ሶምብሬሮ የሚባሉ ባኪሎችን የያዘ ብዙ ድሪብሎችን የያዘ ራሳቸውን በደንብ ኤክስፕረስ የሚያደርጉበት በቡድንም አደሴም ታይም ደግሞ ኢንዲቪጁዋሊ ማለት ነው። ይህን ሁሉ የምናስተውልበት አጫወት ነው የብራዚል እግር ኳስ ስንል ማለት ነው። ነገር ግን ይሄ አጫወት ዝም ብሎ ከመሬት ተነስቶ የመጣ አይደለም። በብዙ መልኩ ከእግር ኳስም ባለፈ ብዙ አይነት የሀገሪቷን የብራዚልን ማለት ነው ታሪካዊ እንደገና ባህላዊ የሆነ እንደገና ፖለቲካዊ ይዘቶችንም በዚህ እንቅስቃሴ ለመግለጽ ይሞከራል ማለት ነው። በ1900 እንደ አውሮፓውያን አቆጣጠር ማለት ነው እንግዲህ በኮሎኒያሊዝም ጊዜ ማለት ነው የዛን ጊዜ ብራዚል ውስጥ እግር ኳስን የሚጫወቱ ተጫዋቾች ነጮች ነበሩ። በአብዛኛው በእንግሊዞች አማካኝነት ተዋውቆ ማለት ነው እግር ኳሱ የበለጠ ጥቁሮችና ወይም ወርኪንግ ክላስ የምንላቸው ከእግር ኳስ ኤክስክሉድ የተደረጉ ነበር፣ እንዲጫወቱ አይፈቀድም ነበር። ወይ ደግሞ ግዴታ ነጭ እንዲመስሉ ፓውደር ወይም ዱቄት ነገር ፊታቸው እንዲቀባ ይደረግ ነበር ማለት ነው። ቀስ በቀስ ግን እንደዚህ ነጭ ያልሆኑ የበለጠ ወደ እግር ኳስ መጫወት በገቡበት አጋጣሚ የበለጠ አውሮፓውያኖቹ ይጫወቱበት የነበረውን ሞር ስትራክቸር የነበረውን መንገድ በመተው የበለጠ ኢንዲቪጁዋሊቲን ለማሳየት ይሞክራሉ፣ ትሪኮችን ለማሳየት ይሞክራሉ፣ የተለያዩ ክሬቲቪቲን ለማሳየት ይሞክራሉ ማለት ነው። አንደኛ ይህን የሚያሳዩበት ምክንያት ጠንካራ ታክሎችንም ለማምለጥ ነው። ሁለተኛ ደግሞ ይህን የአውሮፓውያን ስትራክቸር የሆነውን መንገድ ለመቃወም ነው ማለት ነው። እንደ ሬዚስታንስ ነው ማለት ነው የሚቆጠረው ማለት ነው። ሜዳ ላይ ነው ነፃነታቸውን የሚያውጁት ማለት ነው። ይሄ አይነት መንፈስ ነበረው ባለፈው ጊዜ ማለት ነው። ከዛ ባለፈ ደግሞ እነዚህ አፍሮ ብራዚሊያን የሚባሉት የበለጠ ጥቁር የሆኑ በቆዳ ከለራቸው ብራዚሊያን የበለጠ ሞር ሪትሚክ የሆነ እግር ኳስ፣ ሞር ፍሌር ያለው እግር ኳስ፣ ሞር ኢምፕሮቫይዝ የሚደረግበት እግር ኳስን የበለጠ ወደ ሜዳ መጡ ማለት ነው። ይሄ ደግሞ በጊዜው እነዚህ አፍሮ ብራዚሊያን ያዘወትሩት የነበረው ማርሻል አርት ካፑዌራ የሚባል ማርሻል አርት አለ። ይሄ የማርሻል አርት አይነት ዳንስን፣ የተለያየ ሙቭመንትን ያካተተ ነው ማለት ነው። ይሄንን አይነት የሚመስል ነገር የሜዳ ውስጥ እንቅስቃሴ ላይ ማስተዋል ተጀመረ ማለት ነው። በኋላ ላይ ደግሞ ወደ 1930ዎቹ እስከ 50ዎቹ ስንመጣ ደግሞ በጊዜው የሀገሪቷ ፕሬዚዳንት የነበረው ጌቲሊዮ ቫርጋስ የሚባል ግለሰብ እግር ኳስን እንደ አንድ የብራዚል መለያ አይዴንቲቲ አድርጎ ለመጠቀም መሞከር ተጀመረ ማለት ነው። ይሄኛው የበለጠ መልቲካልቸራሊዝም እንግዲህ እንደሚታወቀው ብራዚል ውስጥ የተለያየ ባህል ያለው የተለያየ ሬስ የሚገኝበት ሀገር ነው ማለት ነው። ምን ተብሎ ይገለጻልም? ከጃፓን ውጭ ብዙ ጃፓኒስ የሚገኙበት እንግዲህ ሀገር ብራዚል ነው ተብሎ ይገለጻል። በተለይ ሳኦ ፖሎ ላይ ብዙ ጃፓኒሶች አሉ ማለት ነው።
ስለዚህ በሙዚቃ በዳንስ በተለያየ ፍሌር የበለጠ ይሄን ኢንትሮዲውስ ለማድረግ ተሞከረ ማለት ነው። በዚህ በ1930ዎቹ እስከ 50ዎቹ ባለው ማለት ነው። ይሄ ጌቱሊዮ ቫርጋስ በሚባለው ፕሬዚዳንት ስር ማለት ነው። ይሄን ለማሳየት እነዚህን እንቅስቃሴዎችን ይህን የሀገሪቷን እንግዲህ አንድነትን ፕሮሞት ለማድረግ እግር ኳስ ጥቅም ላይ ውሏል ማለት ነው። ከዛም በኋላ ነው እንግዲህ የካርኒቫል አይነት ይዘት ያላቸውን የሳምባ አይነት ሞር አርቲስቲክ የሆነ ኤክስፕሬሽኖች በደንብ መመልከት የጀመርነው እግር ኳሱ ላይ ማለት ነው። ይህ ዳንሶቹን እንግዲህ በኋላ ላይ እስከ እኛም እግር ኳስ በምንመለከት ጊዜ እንግዲህ አስደናቂ ተጫዋቾች በእንቅስቃሴያቸው ውስጥ እንመለከታለን። ይሄ የዳንስ እንቅስቃሴ የሚመስል ነገር አደሴም ታይም ግቦችም ካስቆጠሩ በኋላም ይህንን አይነት እንግዲህ ነፃነት ይህንን አይነት እንግዲህ ዳንሶች በሜዳ ላይ እንመለከታለን ማለት ነው። ከዛ በኋላ ነው የበለጠ ሞር ወደ ተለያዩ አሰልጣኞች ብራዚል ላይ ሞር ኢንፍሉዌንሻል የሆኑ አሰልጣኞች የበለጠ ወደ ፊት ለፊት መምጣት የጀመሩት ማለት ነው። በተለይ በብራዚል የሚታወቅበትን እግር ኳስ ላይ ተጽዕኖ በማሳደር ከሚጠቀሱ አሰልጣኞች ውስጥ አንደኛው ፍላቪዮ ኮስታ ይባላል። ፍላቪዮ ኮስታ ማለት በ1950 የዓለም ዋንጫ የብራዚል ብሔራዊ ቡድንን ይዞ ወደ ዓለም ዋንጫ ሄደው አሰልጣኝ ነው ማለት ነው። እንግዲህ እንደሚታወሰው በ1950 የመጨረሻው ጨዋታ የነበረው ለዋንጫውን ለማግኘት የዓለም ሻምፒዮን ለመሆን ብራዚል ከኡራጋይ በማራካና በተደረገው ጨዋታ እንግዲህ በብዙሃን ዘንድ በጣም አንደርዶግ የነበረው በዛ ጨዋታ ላይ ኡራጋይ ነው እንግዲህ በዛ ጨዋታ 2-1 ያሸነፈው። ብራዚል የዓለም ሻምፒዮን ለመሆን አቻ ይበቃት ነበረ። እንዳሁኑ አይነት ፎርማት አልነበረ። በነገራችን ላይ የዛን ጊዜ ራውንድ ሮቢን ፎርማት የሚባል ነበረ በጊዜው። እንግዲህ የምድብ ጨዋታዎች አልቀው ከምድቡ ያለፉ ቡድኖች ሌላ ሁለተኛው ስቴጅ ምድብ ውስጥ ገብተው ነው እንግዲህ መጨረሻ ሻምፒዮን የሚለየው ማለት ነው። በዛ መሰረት ብራዚልና ኡራጋይ የመጨረሻውን ጨዋታ ሲያደርጉ ብራዚል ጨዋታውን አቻ መውጣት ብቻ በቂዋ ነበረ። ነገር ግን ቀድማ አስቆጥራ 1-0 መምራት ብትችልም በኋላ ላይ በተቀጠሩባት 2 ግቦች በግዙፉ ማራካና ስቴዲየም ምናልባት በታሪክ ብዙ ደጋፊዎችን ያስተናገደ ጨዋታ ተብሎ ነው የሚጠቀሰው። እስከ 200,000 የሚደርስ ደጋፊ ተመልክቶታል ነው የሚባለው ያን ጨዋታ። በዛ ጨዋታ ላይ ብራዚል ተሸንፋ የዓለም ሻምፒዮን ሳትሆን ቀረች። የዛ ቡድን አሰልጣኝ የነበረ ነው ፍላቪዮ ኮስታ። ፍላቪዮ ኮስታ ይሄ ብራዚል ይታወቅበታል የምትለው እግር ኳስ ላይ ትልቅ አሻራቸውን ካሳረፉ አሰልጣኞች ውስጥ የሚጠቀስ ነው። ከግንባር ቀደሞች ውስጥ አንዱ የሚጠቀስ ነው ማለት ነው። ነገር ግን በ1950 ባጋጠመው ያ እንግዲህ በጣም ዲስአፖይንቲንግ የሆነ እስካሁን ድረስ የሚነሳው 1950 ማራካና ላይ የነበረው አሳዛኝ ሽንፈት በሱ ምክንያት ስሙ ያን ያህል ጎላ ብሎ ሲጠቀስ አይሰማም። ነገር ግን በኋላ ላይ 1958 ብራዚል የዓለም ሻምፒዮን ስትሆን በቪዜንቴ ፊዮላ አማካይነት ሻምፒዮን ስትሆን ለዛ ቡድንም ሞር ፋውንዴሽኑን ያስቀመጠ አሰልጣኝ ተደርጎ ነው የሚቆጠረው። በዋናነት ፍላቪዮ ኮስታ የዲያጎናል ሲስተምን ኢንትሮዲውስ ያደረገ አሰልጣኝ ተብሎ ነው የሚታወሰው። በብዛት በዛን ወቅት የበለጠ የዩሮፒያን የሆነ ሲስተም ሞር የዩሮፒያን ዲሲፕሊን የሚስተዋልበት የእግር ኳስ ሲስተም ነበር በጊዜው ማለት ነው። በዛን ሰሞን እንደ ሃንጋሪያዊ አሰልጣኝ የቀድሞ የቤኔፊካም አሰልጣኝ የሆነው እንደ ቤላ ጉትማን አይነት አሰልጣኝ ወደ ብራዚል ሄዶ እንደ ሳኦ ፖሎን አሰልጥኖ ነበር። ከዛም በኋላ ደግሞ አይ ቲንክ 60ዎቹ መጀመሪያ አካባቢ ይመስለኛል የኡራጋዩን ፔኛሮል የሚባል ቡድንም አሰልጥኖ ነበርና ሞር ጉትማን ሳውዝ አሜሪካ ላይ ትልቅ ተጽዕኖ የፈጠረ አሰልጣኝ ነው። አክቹዋሊ ሳውዝ አሜሪካ ላይ ብቻ ሳይሆን በአጠቃላይ ዓለም ላይ አውሮፓ ላይ ትልቅ ተጽዕኖ የፈጠረ አሰልጣኝ ነው። እንደ አሪጎ ሳኪ አይነት አሰልጣኞች ከዚህ አሰልጣኝ የወሰዱት ነገር አለ ይባላል። ሞር ታክቲካል ነገሮችን ደግሞ በብራዚሎች በጉትማን አማካኝነት ተዋውቀው በኋላ ላይ በቡድናቸው ውስጥ አካተው ስኬት አስመዝግበውበታል ተብሎ ይጠቀሳል ማለት ነው። ከዛም ውጭ የተለያዩ የአውሮፓ አሰልጣኞች ነበሩ ማለት ነው። እንደ ፍላቪዮ ኮስታ አይነት ብራዚላዊ አሰልጣኝ የብራዚላዊ ኤሌመንት ስትራክቸር ያለው ሆኖ ግን ብራዚላዊ ኤሌመንት ጨዋታው ላይ በመጨመር የበለጠ ሞር ቨርቲካል ወይም ሆሪዞንታል ሲሜትሪ የነበረውን አይነት አጫወት ሞር ዲያጎናል የሆነ ሲስተም በመፍጠር የበለጠ የፖዚሽናል ሮቴሽን ተጫዋቾች ራሳቸውን የበለጠ የሚገልጹበት የተለያዩ የመቀባበያ አንግሎችን ሊያገኙ የሚችሉበትን እድል አማራጭ የፈጠረ ነው ማለት ነው። ይሄ ነው በኋላ ላይ አድጎ 1958 ላይ የተመለከትነው 4-2-4 አይነት ፎርሜሽን ከአራት አጥቂ ጀርባ 2
ሆልዲንግ ሚድፊልደሮች ያሉት ስብስብ ማለት ነው። የዓለም ሻምፒዮን የሆነው ፔሌን የያዘው የ1958ቱ የመጀመሪያው የዓለም ዋንጫ አሸናፊ የሆነው ስብስብ በቪዜንቴ ቪዮላ አማካኝነት የሰለጠነው ማለት ነው። ለዛ እንደ ፋውንዴሽን ጥሏል ተብሎ የሚጠቀስ ነው። ከዛ በኋላ ለመጡት የብራዚል እግር ኳስም በተለይ ደግሞ ይሄ ሞር ኤክስፕሬሲቭ የሆነው እግር ኳስ መሰረት ከጣሉ አንደኛው በዋናነት የሚጠቀሰ ነው ተብሎ የሚነሳ ነው ማለት ነው ፍላቪዮ ኮስታ። ከዛ በኋላ እንግዲህ የተለያዩ አሰልጣኞች መጡ። 58 ላይ ቪሴንቴ ፊዮላ ነበር። ድጋሚ ቪሴንቴ ፊዮላ 58 ሻምፒዮን ከሆነ በኋላ ድጋሚ በ1966ም ቡድኑን ይዞ እንግዲህ የዓለም ዋንጫ ላይ ተሳትፎ ነበር። 70 ላይ ማሪዮ ዛጋሎ እያለ አስደናቂ አሰልጣኞች ከዛ ወደ ቴሌ ሳንታና መጥቶ ብራዚል የሆነ አይነት ብራዚል ሲባል ሊጠቀስ የሚችል አይነት አይደንቲቲ ወይም ማንነት እንዲኖራት እግር ኳሷ ላይ መደረግ ቻለ ማለት ነው። ያ አይደንቲቲ ያ ማንነት ማለት የበለጠ ተጫዋቾች ራሳቸውን የሚገልጹበትን እድል የሚያገኙበት የበለጠ ፍሌር ያለው የበለጠ ሞር ኢምፕሮቫይዝ የሚያደርጉበት ድሪብሊንግ ትሪኮች፣ ፌንቶች አሉት። እነዚህ ሁሉ ያካተተ ነው ማለት ነው። ኮሌክቲቭሊም ቡድኑ አዝናኝ ነው። በተለይ ደግሞ ኢንዲቪጁዋሊ እንደዚህ አይነት ፍሌር ያላቸው ተጫዋቾች የበለጠ መፍራት ጀመሩ ማለት ነው። ሁልጊዜ አሁን ብራዚልን ስናስብ ከዛ አንጻር አሶሼት ማድረግ ቀጠልን ማለት ነው። ከጊዜያት በኋላ ግን በተለይ አሁን ወዳለው የብራዚል እግር ኳስ ስንመጣ እንግዲህ ተጫዋቾች የበለጠ ቀድሜ እንደጠቀሱት አውሮፓዊ የሚመስሉ ተጫዋቾችን ነው አሁን በተለይ ስብስብ ውስጥ የምንመለከተው ማለት ነው። ለዚህ ብዙ አይነት ምክንያት ይጠቀሳል። ሪቫልዶ አንድ አጋጣሚ የጠቀሰው ምንድነው ተጫዋቾች የበለጠ በታዳጊነታቸው ነው ወደ አውሮፓ እየሄዱ ያሉት፣ በተወሰነ መልኩ ሀገር ውስጥ መቆየት አለባቸው። በዛ ምክንያት ነው የብራዚላዊ መልክ ያለው እግር ኳስ በናሽናል ቲም ውስጥ በቡድን ውስጥ ማንመለከተው ብሎ ጠቅሶ ነበረ ሪቫልዶ። ይህ አንደኛው ምክንያት ተደርጎ ሊጠቀስ ይችላል ኦፍኮርስ። ምክንያቱም አሁን ለምሳሌ ከ1990ዎቹ በፊት የነበረውን ጊዜ ብንመለከት አብዛኛው ተጫዋቾች ከብራዚል ከወጡም ቢ ከ20 አጋማሽ ወይ ደግሞ ከ20 ዓመት በላይ ከ22 ከ23 ዓመት በላይ ወይም ከ25 ዓመት በላይ አይነት እድሜያቸው ላይ ሲሆን ነው ከሀገራቸው ነው የምንመለከተው። እንግዲህ ፔሌ አብዛኛውን ታላቅነቱን ጊዜ የተጫወተው በብራዚል ውስጥ ነው፣ ለሳንቶስ ነው። በኋላ ለኒውዮርክ ኮስሞስ ሲጫወት እንግዲህ እድሜው በደንብ ገፋ ካለ በኋላ ነው ወደ ኒውዮርክ ኮስሞስ ሄደው። ዚኮም በተመሳሳይ ሁኔታ፣ ሶቅራተስም በተመሳሳይ ሁኔታ እድሜያቸው ገፋ ብሎ ወይም ደግሞ ሀገራቸው ላይ ብራዚል ውስጥ ትልቅ ስራ ሰርተው ነው የሄዱት ማለት ነው። 1962 ሻምፒዮን የነበረው የብራዚል ብሔራዊ ቡድን ኦልሞስት ሁሉም ተጫዋቾች ማለት ይቻላል እዛው ብራዚል ሊግ ውስጥ የሚጫወቱ ነበረ። ሳንቶስ የሚጫወቱና አብዛኞቹ ደግሞ ቦታፎጎ የሚጫወቱ ተጫዋቾች ነበሩ። በሀገራቸው ሊግ ላይ በደንብ ራሳቸውን ካሳዩ በኋላ ነበረ ወደ አውሮፓ የሚሄዱት። ይህ ከ1990ዎቹ በፊት ነው። 1990ዎቹ ላይ ደግሞ እነ ሮማሪዮ፣ ቤቤቶ፣ ሪቫልዶ፣ ሮናልዶ ናዛሪዮ አይነት ስንመለከት እንግዲህ ሮናልዶ ናዛሪዮ ምናልባት 18 ዓመቱን ወደ ፒኤስቪ በ1994 አውሮፓውያን አቆጣጠር ወደ ፒኤስቪ ሄደው ከዛ ውጭ እነ ሮማሪዮ ግን ከ20 ዓመታቸው በኋላ ነው እንግዲህ ሀገራቸውን የለቀቁት ማለት ነው። ሮማሪዮም እንግዲህ ወደ አውሮፓ ሲሄድ መጀመሪያ ወደ ፒኤስቪ ነው ሄደው። እነ ቤቤቶም እነ ሪቫልዶም በተመሳሳይ ከ20 ዓመት ካለፋቸው በኋላ ነው ማለት ነው። ወደ 2000ዎቹ ስንመጣ ደግሞ እነ ካካ፣ እነ ሮናልዲኒዮ፣ ሮቢኒዮ፣ ኔይማር አይነት ተጫዋቾች ስንመጣ በተመሳሳይ እዛው ብራዚል ሊግ ውስጥ ወይ ብራዚሌሮ ላይ ወይ ብራዚል ሴሪያ ላይ ተጫውቶ ነው እንግዲህ በደንብ ተጫውቶ ነው ወደ አውሮፓ የሄዱት ማለት ነው። ምናልባት ካካ ገና በ20 ዓመቱ ነው ወደ ኤሲ ሚላን ሄደው። በተረፈ ግን ሮናልዲኒዮ ለግሪሚዮ በደንብ ተጫውቶ ነው። ሮቢኒዮም ለሳንቶስ በደንብ ተጫውቶ ነው። ኔይማር ኮፓ ሊበርታዶሬስ አሸናፊ አድርጎ ሳንቶስን ነው ከዓመታት በኋላ ብራዚል የለቀቀው። እዛው ብራዚል ውስጥ ሆኖ ነው እንግዲህ የባለንዶር ቶፕ 10 ውስጥ ገብቶ የነበረው ማለት ነው። ይህን ሁሉ አድርጎ ነው ሄደው ማለት ነው። ነገር ከ2010 በኋላ ያለውን ከተመለከትን እነ ቪኒሺየስ ጁኒየር፣ እነ ሮድሪጎ፣ እነ ኤንድሪክ ያሉበት ማለት ነው። በታዳጊነታቸው ነው ፊርማቸውን የሚያኖሩት። ገና በ18 ዓመታቸው ነው ወደ አውሮፓ የሚመጡት ማለት ነው። 18 ሳይሞላቸው በ16 ዓመታቸው ፊርማቸውን አኑሮ ማለት ነው። ይሄ ኦፍኮርስ ኢምፓክት ይኖረዋል። ገና በታዳጊነት ሄደው ይሄ ብራዚል ላይ የነበረውን አጫወት ሞር አውሮፓ ላይ ዶሚኔት ያደረገውን አጫወት ላይ ሞር በሚያድርባቸው ተጽዕኖ ማለት ነው። በዛ ምክንያት ይሄ ብራዚል የሆነውን ኤሌመንት አጥተውት ወደ ናሽናል ቲም ሲመለሱ ሲቸገሩ እንመለከታለን። በተለይ ደግሞ በጣም አንዱ ትልቅ ዲፍረንስ ነው ብዬ ማስበው በቀደመው ጊዜ በጊዜ እንኳን እንደ ሮናልዶ ናዛሪዮ በገና በ18 ዓመቱ ቢሄድም በወቅቱ የነበረው እግር ኳስ አሁን ላይ እንደነበረው በጣም በኃይለኛው ሲስተም ድሪቭን አልነበረም። በተወሰነ መልክ ተጫዋቾች
ራሳቸውን በግል የሚገልጹበት እድል ነበር። በዛ ምክንያት ሙሉ ለሙሉ ማንነታቸውን ወይም ብራዚል ውስጥ የነበረውን አይዴንቲቲያቸውን ሙሉ ለሙሉ ሊያጡ የሚችሉበት እድል አይኖርም ማለት ነው። አሁን ግን በአብዛኛው አውሮፓ አጫወቱ በብዙ መልኩ ቀድመን እንደጠቀስ ነው በጣም ስትራክቸርድ ቤዝ ነው፣ ሲስተም ቤዝድ በመሆኑ ምክንያት በዛ ውስጥ አንዴ ውስጥ ከገቡ በኋላ ተመልሶ ያን ምናልባት በብራዚል ጎዳናዎች ላይ ይጮቱበት የነበረው መንገድ በተወሰነ መልክ ደግሞ እንግዲህ እዛው የብራዚል የታዳጊዎች ውድድር ላይም ሊሆን ይችላል፣ በተወሰነ መልኩ ብራዚሊዮ ላይ በብራዚል ሴሪያ ላይ ያደርጉት የነበረውን ነገር እንግዲህ አጥተውት ይመጣሉ ማለት ነው። ቪኒሺየስ ስለ ናሽናል ቲም ላይ ምን ያህል ስትራግል በማድረጉ ምክንያት ባለፈው ኮፓ አሜሪካ ከተደረገ በኋላ ይመስለኛል ምን ብሎ ተናግሯል? የብሔራዊ ቡድን ናሽናል ቲም ጨዋታ ላይ እንደ ክለብ ጨዋታ ብዙ ስፔስ ማግኘት አይቻልም፣ አስቸጋሪ ነው ብሎ ገልጾ ነበር ማለት ነው። አንድ ግን ብራዚላውያን የሚታወቁበት መንገድ በጠባብ ስፔስ በአግባቡ መጫወት የሚችሉ ናቸው። ሞር ስፔስ የሚፈልግ አይነት ዊንገር ማለት ደንበኛ የአውሮፓዊ ዊንገር አይነት ባህሪ ነው ያለው ማለት ነው። ቪኒሺየስ የምንገልጸው ሞር ስፔስ ማጥቃት ላይ ፎከስ ያደረገ ግን ብራዚላውያን መስመር ላይ የመስመር አጥቂዎች እንኳን የበለጠ የፕሌይ ሜኪንግ ችሎታ ያላቸው ናቸው። ቪኒሺየስ አሁን የፕሌይ ሜኪንግ አይነት ችሎታ አይደለም ያለው፣ ሞር ኤክስፕሎሲቭ የሆነ የመስመር አጥቂ ነው። ስለዚህ ፕሌይ ሜኪንግ ችሎታ ያላቸው ወደ መሀልም ገብተው በጠባብ ስፔስ መጫወት ይችላሉ። ሞር ኤክስፕሬሲቭ ናቸው ማለት ነው። ስፔስም ባይኖራቸው ባገኟት ጠባብ ስፔስ ራሳቸውን ኤክስፕረስ የሚያደርጉበት እድል አለ። አብዛኞቹ አሁን ብራዚል ናሽናል ቲም ውስጥ ያሉ ተጫዋቾች እንደዛ ናቸው። የበለጠ ራሳቸውን ከመግለጽ ይልቅ በሆነ ስትራክቸር ውስጥ ነው ራሳቸውን ሊገልጹ የሚችሉበት ማለት ነው። አሁን ስብስብ ውስጥ የሚገኙት ማለት ነው። በዛም ምክንያት ካርሎ አንቸሎቲ ደግሞ የበለጠ አሁን ላይ ሞር ፕሌየርስ ኦሪየንትድ የሆነ አይነት አጫወት የሚመርጥ አሰልጣኝ እንደመሆኑ በዛ ምክንያት አሁን ሪያል ማድሪድ ላይ የገጠመው አይነት ችግር በዚህ ሲዝን በተለይ ሊቸገር ይችላል ብዬ አስባለሁ። እኔ አሁን ከሪያል ማድሪድ ወደ ብራዚል የሄደውን በተለይ ደግሞ የተወሰነውን ነገር ስብስብ ውስጥ ያለውን የተወሰነውን ኤሌመንት ብንመለከተው ከሪያል ማድሪድ ወደ ሌላ ናሽናል ቲም ግን ሪያል ማድሪድ የሚመስል አይነት ስብስብ ያለው ናሽናል ቲም የሄደ አይነት ስሜት ነው የተሰማኝ። ምክንያቱም አሁን ሪያል ማድሪድ ላይ አንደኛ ችግሩ የነበረው ደንበኛ የባላንስ ነው ችግሩ። ፊት ለፊት ላይ በጣም ሯጮች አሉ፣ ስፔስ በደንብ ማጥቃት የሚችሉ ነገር ግን ያን ስፔስ እንዲያጠቁ የሚያስችል ከኋላ አንደኛ ኮንትሮል የሚድፊልድ ኮንትሮል ሊሰጣቸው የሚችል ፕላስ ደግሞ እነዛን ከተከላካይ ጀርባ የሚጣሉ ፓሶችን የሚሰጥ አይነት ተጫዋች አለመኖሩ ነው። ቤዚክሊ ያው ቶኒ ክሮስ አይነት ተጫዋች አለመኖሩ ነው። እንግዲህ ወደ ብራዚል ብሔራዊ ቡድን ስንመጣ ተመሳሳይ ፊት መስመር ላይ ሯጮች አሉ። ራሱ ቪኒሺየስ አለ፣ ማርቲኔሊ አለ፣ ተመሳሳይ ሮድሪጎም ሌላ ነው። ሮድሪጎ ከቪኒሺየስ በተሻለ የፕሌይ ሜኪንግ ችሎታ አለው። አንድ የማይካደው ነገር ሴንትራሊ ገብቶ መጫወት ይችላል። ሳንቶስም እያለ 9 ቁጥርም 10 ቁጥርም ሆኖ የቀይ መስመርም የግራ መስመርም አጥቂ ሆኖ ይጫወታል። ነገር ግን ስቲል ይሄ ቴክኒካል አቢሊቲው ገና በዛ 10 ቁጥር ቦታ ላይ ኢፌክቲቭሊ ለመጫወት በቂ አይደለም ማለት ነው። ኔይማርም የእሱን 10 ቁጥር ቦታ ሮድሪጎ ነው የምትወስደው ብሎ ቃል ገብቶለት ነበር እና ይሄን ያለው ቴክኒካል አቢሊቲው ማለት ነው የበለጠ ከቪኒሺየስ በተሻለ ሞሮፍ እንደ ፕሌይ ሜከር መሆን ስለሚችለው ግን ስቲል እንደዛም ሆኖ በቂ አይደለም። ይህ ብራዚል ብሔራዊ ቡድን ጋር የምንመለከተው ነው ፊት መስመር ላይ ደንበኛ ሯጮች አሉ ስፔስ ሊያጠቁ የሚችሉ ማለት ነው። ነገር ግን ሚድፊልድ ላይ ያን ሚዛን የሚጠብቅ ኮንትሮል የሚያደርግ እና ጥሩ ፓሰር ደግሞ የለም ማለት ነው። ብሩኖ ጉማሬሽን ብንመለከት ሞሮፍ የቦክስ ቱ ቦክስ ተጫዋች ነው፣ የኢነርጂ ተጫዋች ነው፣ ተፋላሚ አይነት ባህር ያለው ተጫዋች ነው ማለት ነው። ከዛ በተጨማሪ ደግሞ አንድሬንም ብንመለስ ወይ ጆዋ ጎሜዝንም ብንመለከታቸው ሁለቱም በተመሳሳይ ሁኔታ ያው ሞሮፍ የዲፕላይ ፕሌይሜከር አይነት ሚና ያላቸው ተጫዋቾች አይደሉም። ጀመር ጆዋ ጎሜዝ እኔ ብራዚላዊ ጋላገር አይነት ብዬ ነው ኮኖር ጋላገር አይነት ቫይብ ነው የሚሰጠኝ ጆዋ ጎሜዝ ማለት። አንድሬ ጥሩ ተጫዋች ነው፣ ጥሩ 6 ቁጥር ነው፣ የተሻለ 6 ቁጥር ነው። ከ6 ቁጥር ይሁኑ ተብሎ አማራጭ ቢመጣ ከብሩኖ ጉማሬሽም አት ሴም ታይም ከጆዋ ጎሜዝ በተሻለ ሁኔታ አንድሬ እዛ ቦታ ላይ መጫወት አለበት ብዬ አስባለሁ። ነገር ግን ስቲል እሱም ገና ነው ማለት በጊዜ ሂደት መሻሻል ሊያመጣ ይችላል። ግን ቴምፖን ኮንትሮል አድርጎ ጥሩ ፓሶችን ሊሰጥ የሚችል አይነት ተጫዋች በዛ ደረጃ ደርሷል ብዬ አላምነው። ኢቨን ካለው ብራዚል አሁን ካለው ስብስብ የተሻለ ይሄን የጥልቅ አማካይን ቦታ ሊይዝ የሚችለው ብዬ ማስበው ጌርሰን ነው። ጌርሰንም ግን በዛ አሁን ዓለም ዋንጫ ብራዚል እንድታልም በሚያስደርግ ደረጃ ላይ ያለ ተጫዋች አይደለም። ነገር ግን ጌርሰን የተሻለ
ቴምፖን ኮንትሮል የማድረግ እርጋታን ወይ ደግሞ እርጋታን ቡድን ውስጥ የመፍጠር አቅም አለው ብዬ አስባለሁ። ነገር ግን ቡድኑ እንግዲህ ደንበኛ ያን ስራ ሊሰራ የሚችል አይነት ተጫዋች የለውም ማለት እንግዲህ ካሲሜሮ ከእድሜ ጋርም ከብዙ ጋር በተገናኘ እንግዲህ ወደ ናሽናል ቲሙ ሊመልሰው ይችላል ካለው አንቸሎቲ ኦፍኮርስ። ነገር ግን ምን ያህል ኢፌክቲቭ ሆኖ እንመለከተዋለን። እሱ ደግሞ የተለየ አይነት 6 ቁጥር ነው። ለተከላካዩ በቂ ሽፋን ለመስጠት የሚችል አይነት ተጫዋች ነው። ጥሩ ታክለር ነው። ጥሩ ኢንተርሴፕተር ነው። ነገር ግን ያን ጥልቅ አማካኝ ድንቅ የሆኑ ፓሶችን ሊሰጥ የሚችል አይነት አይደለም። ኦፍኮርስ ጥሩ ፓሰር ነው፣ መጥፎ ፓሰር አይደለም። ነገር ግን ጥራት ያለው ወይ ደግሞ በጥልቅ አማካኝ 6 ቁጥር ላይ የሚገኝ ደንበኛ ሬጂስተር ሊሰራው የሚችለውን ጥሩ ፓስ ሊሰጥ የሚችል አይነት ተጫዋች አይደለም። ቡድኑ እንደዚህ አይነት ተጫዋች የለውም። አት ሴም ታይም ደግሞ ከዚህ በፊት በቲቴ ጊዜ ይሄን ስራ የሰራ የነበረው ይሄ ክሬቲቪቲ ሙሉ ለሙሉ ይወጣ የነበረው አክቹዋሊ ክሬቲቪቲውን ብቻ ሳይሆን ግቦቹ ማስቆጠር ነው ሙሉ ለሙሉ ሃንድል አድርጎ የነበረው ኔይማር በጥልቀት በመሃል ለመሃል ገብቶ እንግዲህ ኳሶችን ተቀብሎ ወደፊት እንዲሄድ ራሱን በራሱ የግብ ዕድሎች እንዲፈጥርና አት ሴም ታይም የግብ ዕድሎች እንዲገኙ የሚያደርገው እሱ ነው። ፈጠራውን ስራ የሚሰራው እሱ ነው ማለት ነው። ከሌሎች ተጫዋቾች አንደኛ ጫና ይቀንስላቸዋል። እሱም ብቻ ከአንድ ሁለት የሶስት ተጫዋቾች ማርክ ሊያደርጉት ይሞክራሉ። ይሄ ደግሞ ሌሎች ተጫዋቾች ላይ ነፃነትን ሊፈጥር ይችላል ማለት ነው። በተሻለ ሁኔታ ፐርፎርም ሊያደርጉ ይችላል። አሁን ኔይማር አይነት ተጫዋች የለም ወይ ራሱ ኔይማር የለም። ባለመኖሩ ደንበኛ የመሃል ሜዳ ተጫዋች ይህን ኮንትሮል ይህን ፓስ ሊሰጥ የሚችል የለም። አት ሴም ታይም ደግሞ ይሄን ፈጠራ ላይ ትልቅ አቅም ሊገነባ የሚችል አቅም ሊሰጥ የሚችል አይነት ተጫዋች የለም ማለት ነው። በዚህ ምክንያት ሞር ካርሎ አንቸሎቲ ፕሌየርስ ኦሪየንትድ በሆነ ለመጫወት ልሞክር ቢባል ያለው ስኳድ ያለ ማድረግ የሚያስችል አይደለም ማለት ነው። ወይ ደግሞ ታዳጊዎችን ኢንቴግሬት ማድረግ ያስፈልጋል። 2026 የዓለም ዋንጫ እስከሚጠናቀቅ ድረስ ነው እንግዲህ ኮንትራቱ የካርሎ አንቸሎቲ። ስቴቫ ዊሊያን አይነት ተጫዋች አለ ወደፊት ትልቅ ተስፋ የሚጣልበት ተጫዋች። አሁን መስመር አጥቂ ሆኖ ብንመለከተውም የበለጠ የፕሌይሜከር አይነት ሚና ያለው አይነት ተጫዋች እንደሆነ በደንብ ያስታውቃል። በጊዜ ሂደት ምናልባት የኔይማር ቦታ ከጉዳት ከራቅ ሊሸፍን የሚችለው ይሄ ስቴቫ ዊሊያን ነው፣ ግን ገና ነው። ምን ያህል እድል የሚሰጠዋል የሚለውን እንግዲህ የሚያጠያይቅ ነው የሚሆነው ማለት ነው። ከነዚህ ነገሮች አንጻር ቡድኑ ያን ያህል የከፋ ስኳድ የለው፣ በጥፎ የሚባል በጣም ስኳድ የለው። ነገር ግን ኮሄዥን የሚፈልግ ስኳድ ነው፣ ስትራክቸር የሚፈልግ ስኳድ ነው ያለው ማለት ነው። አጭር ጊዜ ነው ኦፍኮርስ በሚፈለገው መጠን ስብስቡ ማግኘት ያስቸግራል። የናሽናል ቲም ማሰልጠን እንደ ክለብ አይደለም ማለት ነው። የሚፈልገውን ታክቲካል እንግዲህ ሀሳቦች አሰልጣኙ ለማስረጽ በቡድን ውስጥ የጊዜ ኮንስትሬንት ይኖርበታል ማለት የጊዜ ገደብ ይኖርበታል። ይህም እንዳለ ሆኖ ግን ነገር ግን ቡድኑ በዋናነት ስትራክቸር የሚፈልግ አይነት ቡድን ነው ማለት ጥሩ ሲስተም ዲዛይን ማድረግ የሚችል አሰልጣኝ ካገኘ በዛ ሲስተም ውስጥ ጥሩ ኦፕሬት ሊያደርጉ የሚችሉ ተጫዋቾች ግን አሉት ብዬ አስባለሁ። ነቪኒም አይነት ተጫዋች፣ ሮድሪጎም አይነት ተጫዋች፣ ሌሎቹም ቢሆኑ በጥሩ ሲስተም ውስጥ በሚኖረው ሙቭመንት የሚገኙ ስፔሶችን በአግባቡ መጠቀም ይችላሉ ብዬ አስባለሁ ማለት ነው። ይሄን ሊያደርግ የሚችል አይነት አሰልጣኝ ወደ ቡድኑ ቢመጣ የተሻለ ይሆን ነበር ብዬ አስባለሁ። ታይሚንጉ ልክ አይደለም ለካርሎ አንቸሎቲ ብዬ አስባለሁ ማለት ነው አሁን ላይ ካለው ስብስብ አንጻር። ነገር ግን ካርሎ አንቸሎቲ ኦፍኮርስ አሁንም በተለይ ደግሞ የናሽናል ቲምን ብሔራዊ ቡድን የማሰልጠን ባህሪ በተወሰነ መልክ አዳፕታቢሊቲ የሚፈልግ ስለሆነ ቀድሜ እንደጠቀስኩት የጊዜ ገደብም ጉዳይ ስላለ ከዛ አንጻር በቀነ ገደብ ውስጥ መስራት ይፈልጋል፣ መስራት ይጠይቃል ናሽናል ቲምን ማሰልጠኝ ከሚለው ሀሳብ አንጻር ያው ሞር ቫሊድ ነጥብ ይመስለኛል ወይም ተገቢ ነጥብ ይመስለኛል ከዚህ አንጻር ማለት ነው። ግን የበለጠ ሚዛን የሚደፋልኝ ቡድኑ በዋናነት የሆነ ስትራክቸር ባለችው ጊዜ ሊሰጥ የሚችል አይነት አሰልጣኝ ቢኖረው የተሻለ ነው ብዬ አስባለሁ። ስለ አሰልጣኝ ብራዚል ናሽናል ቲም እንግዲህ አሰልጣኝ ለመቅጠር ሲያስብ ከካርሎ አንቸሎቲ ውጭ 2 አሰልጣኞች ስማቸው ሲጠቀስ ነበር። አንደኛው ከፓልሜራስ ጋር እንግዲህ ለአመታት እየተመለከት ነው ያለው የኮፓ ሊበርታዶሬስንም አት ሴም ታይም ብራዚል ሴሪያንም አሸናፊ የሆነው አቤል ፌሬራ አለ ፖርቹጋላዊ። ሌላኛው ደግሞ የቀድሞ የቤኔፊካ አሰልጣኝ ቅርብ ጊዜ ደግሞ አልሂላል አሰልጣኝ የነበረው እና 2019 ላይ ደግሞ የፍላሚንጎን የኮፓ ሊበርታዶሬስ እንዲሁም ደግሞ የብራዚል ሴሪያ ሻምፒዮን እንዲሆን ያስቻለው በጥቂት በወራት ጊዜ ውስጥ ማለት ነው ሆርጌ ሄሱስ ነው ማለት ነው። እንግዲህ የሆርጌ ሄሱስ የ2019 የኮፓ ሊበርታዶሬስ እና ብራዚል ሴሪያን አሸናፊ ያደረገው ቡድን በጣም አስደናቂ ቡድን ነው። በነገራችን በአጭር ጊዜ ውስጥ
በጣም ድንቅ ቡድን ነው ጆርጌ ሄሱስ በጊዜው ሰርቶ የነበረው ማለት ነው። እንግዲህ ሻምፒዮን ሲሆን አሸንፎ ሻምፒዮን የሆነው በጊዜው ዲፌንዲንግ ሻምፒዮን የነበረው 2018 ላይ ቦካ ጁኒየርስን አሸንፎ ሻምፒዮን የነበረው የማርሴሎ ጋላዶ ሪቨር ፕሌትን ነው። የማርሴሎ ጋላዶ ሪቨር ፕሌት ደግሞ እንግዲህ የምታስታውሱት ከሆነ ጨዋታው ሳንቲያጎ በርናባው ላይ ነበር የተደረገው የ2018 ኮፓ ሊበርታዶሬስ ከሳውዝ አሜሪካ ላይ እንግዲህ አርጀንቲና ላይ ጨዋታ ማድረግ ሳውዝ አሜሪካ ላይ ማድረግ ባለመቻሉ ምክንያት በነበረው ረብሻ ከአህጉሪቷ ውጭ አውሮፓ ላይ እንዲደረግ ተደርጎ ነበር ስፔን ላይ። በዛም ምክንያት እንግዲህ ጨዋታው ትልቅ አትኩሮት አግኝቶ ነበር። ያን ያህል ሌሊት አልነበረም ጨዋታው፣ ወደ 4 ሰዓት ወደ 5 ሰዓት አካባቢ ነበር ጨዋታው። እዛን ጊዜ የተመለከትነው እንግዲህ ሪቨር ፕሌት ነው ማለት ነው። በጣም ጥሩ ቡድን ነው። ውሊያን አልቫሬስ አይነት የነበሩበት ስብስብ ነው ማለት ነው የማርሴሎ ጋላዶ የሪቨር ፕሌት ማለት ነው። ያ ቡድን ነው እንግዲህ 2019 ላይ በፍላሚንጎ ተሸንፎ ዋንጫውን ያጣው። ፍላሚንጎ ደግሞ ሊበርታዶሬስን ሲያሸንፍ ኦልሞስት ወደ 40 ዓመት ሊሞላው ነበር ለመጨረሻ ጊዜ ካሸነፈ። በ1981 ነበር ለመጨረሻ ጊዜ ያሸነፈው በዚኮ አማካኝነት። ከዛ በኋላ ነው 2019 ያሸነፈው። ይህን እንዲሳካ ያደረገው ደግሞ ጆርጌ ሄሱስ ነው። ጆርጌ ሄሱስ አንደኛ የብራዚልን እግር ኳስ ያውቃል። በዛን ጊዜ ፍላሚንጎ ላይ ከነበሩ ተጫዋቾች ውስጥ አንደኛው አሁን ናሽናል ቲም ላይ በተወሰነ መልክ የምንመለከተው ቀድሜ የጠቀስኩት ጌርሰን ነው። ጌርሰን በጣም ጥሩ ጊዜ ያሳለፈው አንደኛው በጆርጌ ሄሱስ ስር ነበረ። ኦፍኮርስ ቪኒሺየስ የፍላሚንጎ ተጫዋች ነበር። ነገር ግን ቪኒሺየስ እና ጆርጌ ሄሱስ ቪኒሺየስ እንደወጣ ነበር ጆርጌ ሄሱስ አሰልጣኝ የሆነው። ብራዚሊያን ተጫዋቾች ጋር አብሮ የመስራት ኤክስፔሪየንስ አለ። የቡድኑ 10 ቁጥር ወሳኝ 10 ቁጥር የነበረው በጊዜ ኤቨርተን ሪቤሮ ነበር። እንግዲህ የውድድሩ ደግሞ ኮከብ ጎል አግቢ የነበረው ደግሞ ጋብሪኤል ባርቦሳ ጋቢ ጎል ነበር ማለት ነው። ያ ፍላሚንጎ አስደናቂ ቡድን ነበር። ያን ቡድን በአጭር ጊዜ ነው በጣም ኃይለኛ ፕሬስ የሚያደርግ ቡድን፣ ለማየት የሚማርክ ቡድን፣ ግለሰቦች ራሳቸውን በደንብ ኤክስፕሬስ እንዲያደርጉ እድል የሚሰጥ ቡድን፣ በጣም ስትራክቸርድ የሆነ ቡድን መስራት የቻለው ሜይ ቢ ጆርጌ ሄሱስ ይሄ እድል ቢያገኝ በተወሰነ መልክ ያን ስትራክቸር መፍጠር ይችላል ብዬ አስብ ነበር እና አሰልጣኝነቱ ምን ያህል አንቸሎቲ በጣም መወዶ አሰልጣኝ ቢሆንም በጣም የኔ ከምን ጊዜ ፌቨራይት አሰልጣኞች ውስጥ አንደኛው ቢሆንም ለዚህ ብራዚል ቡድን ግን የበለጠ ሞር ስትራክቸር በአጭር ጊዜ ውስጥ እንግዲህ የሆነ ሲስተም ዲዛይን ሊያደርግ የሚችል አይነት አሰልጣኝ ነበረ። ከነበሩት ኦፕሽኖች ውስጥ ሲጠቀሱ ከነበሩት ውስጥ ጆርጌ ሄሱስን አስብ ነበረ ማለት ነው። ነገር ግን አሁን ካርሎ አንቸሎቲ ወደ ብራዚል ብሔራዊ ቡድን መጥቷል። አሁን ላይ ሆኜ ነገሮችን ሳስበው አስቸጋሪ ይመስላሉ። ነገር ግን የብሔራዊ ቡድን ባህሪ አንዳንዴ እዚህ አንድ አሰልጣኝ ወደ ስብስቡ ሲመጣ እንደምታስቡት ላይሆን ይችላል። አንደኛው የአንቸሎቲ ትልቁ አቅም ደግሞ እንግዲህ ማን ማኔጅመንቱ ነው። ደሴም ታይም ያን ያለው ኤጎስቲክ አይነት ስብስብ ያለበት አይደለም። የሆነ ኮሄዥን የሚፈልግ አይነት ነው ስብስቡ ማለት። ያን ኮሄዥን ማምጣት ከቻለ ፕላስ ስብስብ ውስጥ በነገራችን ላይ የሆነ አይነት የተለየ ኤሌመንት ይፈጥር የነበረው ከዚህ በፊት በተለይ ኔማር ከሄደ በኋላ የኔማርን ኃላፊነት በተወሰነ በክ ሊወጣ ይችላል ብዬ አስብ የነበረው ሉካስ ፓኩዌታ ነው። ፓኩዌታ ከዚህ በፊት አስታውሳለሁ 2017 ላይ ይመስለኛል በፈረንጆች በቲቲ ምን ብሎ ነበረ 2017 ወይ 18 ላይ በዚህ ስብስብ ውስጥ አሁን ቢያስኩት የብራዚል ስብስብ ውስጥ ሉካስ ፓኩዌታ ማለት የእግር ኳስ አንደርስታንዲንጉ በኔማር እና በኩቲኒዮ ደረጃ ነው ብሎ ገልጾ ነበረ። ግን ፓኩዌታ ከዛች ከቤቲንግ ቅሌት ጋር በተገናኘ ከዛ በኋላ ነው እንግዲህ ፎርሙ በጣም ወርዶ የተመለከት ነው። የቡድኑ ደንበኛ 10 ቁጥር ይሆናል ተብሎ ኤክስፔክት የሚደረገው እሱ ነበር። ሞር ይሄ ሴንትራሊ ፕሮግረስ የሚያደርገውን ያን ክሬቲቪቲ ኔማር ሳይኖር አንደኛ ሽፋን ሊሰጥ ይችላል ተብሎ ይጠበቅ የነበረው ፓኩዌታ ነው። ፓኩዌታ ሪቫይቭ እንዲያደርግ ከረዳው ካርሎ አንቸሎቲ በተለይ ደግሞ ኔማር ከፊት የሚሆንለት አይነት ከሆነ ይሄ ከሆነ በኋላ በቪዲዮ ኮል ከኔማር ጋር ስላለው ኮንዲሽን አውርቷል ተብሎ ተጠቅሷል። 2026 ላይ እንደሚፈልገው ጠቅሶለታል ተብሏል። ይህም እንግዲህ አንቸሎቲ ወደ ቡድኑ ሲመጣ ከሲቢኤፍ ከፉትቦል ፌዴሬሽኑ ፕሬዚዳንት ኤርናንዶ ሮድሪጌዝ በተጨማሪ ደግሞ ከካካ የካካ እገዛ አለበት። እንግዲህ ካካ አስደናቂውን ጊዜ ያሳለፈው በኤሲ ሚላን በአንቸሎቲ ስር ነው። ሴም ታይም ደግሞ የባለንዶር አሸናፊ የነበረው በዛን ጊዜ ነው። ከዛ በተጨማሪ ደግሞ የኔማር አባትም ያው በኔማር አማካኝነት ኢንቮልቭ አድርጓል በዚህ ስምምነት ውስጥ ማለት ነው እና ኔማርም በተወሰነ መልክ ፊት የሚሆንለት ከሆነ የተወሰነ ለውጥ ልናይ የምንችል ይመስለኛል። ምክንያቱም አትሊስት ኔማርን ይህን ትልቁን የቡድን የክሬቲቪቲ ጉዳይ
ሊፈታልህ ስለሚችል ማለት ነው። ወይ ደግሞ እንዳልኩት ሉካስ ፓኬታ አይነት ተጫዋች ደግሞ ከፍ ማለት የሚችልበት እድል ካለ ማለት ነው። እና ፈተናዎች አሉ፣ ቡድኑ ቁልፍ ችግሮች አሉ። ሌሎች አማራጮችንም አንቸሎቲ መመልከት ሊኖርበት ይችላል። ሜሪት ቤዝድ የሆነ አይነት ሰሌክሽን ማድረግ የሚችል ከሆነ በተወሰነ መልክ ሞር ኤክስፔሪየንስ ላይ ብቻ ሳይሆን ፎርም ላይ ብቻ ቤዝ ያደረገ አይነት ሰሌክሽን የሚኖር ከሆነ ከጠበቅኩት በተቃራኒ ሊሆን ይችላል ማለት ነው። ሹመቱ እንዲሁ ስንወስደው አንቸሎቲ ምናልባት በታሪክ ካየናቸው ስኬታማ አስደናቂ አሰልጣኞች ውስጥ አንዱ ነው። በብሔራዊ ቡድን ደግሞ ብራዚል ከምንጊዜም ምናልባት የምንጊዜ ምርጡ ብሔራዊ ቡድን ነው በእግር ኳስ ማለት ነው። እንግዲህ ሌላው ቢቀር 5 ጊዜ ዓለም ዋንጫ ያሸነፈው ብቸኛው ቡድን እንደገና እያንዳንዱ የዓለም ዋንጫ የተሳተፈው ቡድን ነው ማለት ነው ብራዚል። የሁለቱ መጣመር ይሄ የሁለቱ ጥምረት ምንም ጥያቄ የለውም አስደናቂ ነገር እንዲሁ ሊፈጥርም እንደሚችል የተወሰነ እድል ልንሰጠው እንችላለን ማለት ነው። ስብስቡ ያን ባይነግረንም ማለት ነው አሁን ያለው ስብስብ። ከዚህ አንጻር ነው እንግዲህ የአንቸሎቲን ወደ ብራዚል ብሔራዊ ቡድን መምጣት በጥያቄ የምመለከተው ማለት ነው። እስኪ እናንተ ስለዚህ ሹመት ምን ታስባላችሁ? ትክክለኛ ሹመት ነው ብላችሁ ታስባላችሁ? አንቸሎቲ ይሄን አሁን ያለውን የብራዚል ስኳድ ይዞ ስኬት የሚያስመዘግበት እድል አለ ብላችሁ ታስባላችሁ? እስኪ ሀሳባችሁን በኮሜንት መስጫው ላይ ስጡኝ። አመሰግናለሁ።